والله አንድ ቀን እንዳጋጠመኝ ልንገራችሁ ብቻ ተናግሬ ለወረዲ ዳዒ ማይክ ሲይዝ አይቻልም ይባላል። አንድ ወንድም ከባለቤቴ ጋር እየሄድኩ መንገድ ላይ እቅፍ አደረገኝና ሩሂ ፊዳ ይሆንልህ አለኝ። እያለቀሰ ሄደ። ወላሂ ፊቱን እንኳን በደንብ አላየሁት። ወዲያው ግን ውስጤ በጣም ተረበሸ። በጣም አለቀስኩ። ታውቃላችሁ ለምን እንዳለቀስ ታውቃላችሁ? ይህ ሰውዬ በእኔ ጀነት እየገባ ነው አልኩ። ንጹህ ነው ፍቅሩ፣ ለአላህ ብሎ ነው የወደደው። አላህንና ረሱልን ነው፣ እኔን አይደለም። እኔ እንዴት ያቀኛል? እኔ ማን ነኝ? I'm nothing እኮ አይደል እንዴ? የኔን ስብና የት ያውቀዋል? ይህ ሰውዬ የወደደው አላህና ረሱልን ነው። አላህና ረሱልን እኔ ስለማነሳ ቃል አላህ ወቃል ረሱል ስለምል ወደደኝ እንጂ እኔም በበድሩነቴ አይደለም የተወደድኩት። እችን ልዩነት ማወቅ ይፈልጋል። ገብቷችኋል? ከዛ ምንድነው ያሰብኩት? ሰውየው አላህና ረሱልን በመውደዱና እኔን ለአላህ ብሎ በመውደዱ የጀነትን መንገድ እያስተካከለ ነው። እኔ ግን ወዮለቴ፣ የኔ መጨረሻ ምን እንደሆነ ግን አላቅም። ምናልባት በዚች ውዳሴው ልቤ ኩራት ከመጣች ጠፋው ማለት ነው። በቃ እሱ ሴፍ ነው በጣም፣ እኔ ግን ሪስክ ውስጥ ነው ያለሁት። ገብታችኋል ሐሳቤ ወንድሞቼ እህቶች? ግልጽ ነው አይደል?